ፕላስ ኢትዮጵያ። ብዙ ሰዎች በዶሮ እርባታ ይከስራሉ። ለምን እንደሆነ ያውቃሉ? ምክንያቱም ዋናው ሚስጥር ስለማያውቁ ነው። ዛሬ የዶሮ ፕላስ ኢትዮጵያ ፕሮግራማችን ላይ እርባታው ትርፋማ የሚያደርጉ 3 ወሳኝ ነጥቦች እነግራችኋለሁ። በተለይ 3ኛውን ነጥብ እንዳይከስሩ የሚያደርግ ትልቅ ሚስጥር ነው። እስከ መጨረሻው አብራችሁ ቆዩ። ሰላም የዶሮ ፕላስ ኢትዮጵያ ተመልካቾች እንደምን አላችሁ? ዛሬ እጅግ በጣም ወሳኝ ጉዳይ ይዤላችሁ መጥቻለሁ። ብዙ ሰዎች የዶሮ እርባታ ውስጥ ይገቡና በጥቂት ወራት ውስጥ ይከስራሉ። ለምን እንደሆነ ያውቃሉ? ምክንያቱም 90% የሚሆኑት አርቢዎች የሚዘነጉት አንድ ሚስጥር አለ። ዛሬ በዚህ ቪዲዮ እርባታው ትርፋማ እንዲሆን የሚያደርጉ 3 ወሳኝ ነጥቦች እነግራችኋለሁ። በተለይ 3ኛው ነጥብ እንዳይከስሩ የሚያደርግ ትልቅ ሚስጥር ነው። እስከ መጨረሻው አብራችሁ ቆዩ። የዶሮ እርባታ ለምን ተመረጠ? የዶሮ እርባታ በኢትዮጵያ ውስጥ በአሁኑ ሰዓት በጣም አዋጪ ከሚባሉ ቢዝነሶች አንዱ ነው። ለምን? አንደኛው የዶሮ ስጋና እንቁላል ፍላጎት በየቀኑ እየጨመረ ነው። ሁለተኛው በትንሽ ቦታና በትንሽ ካፒታል መጀመር ይቻላል። ነገር ግን አዋጭነቱ በዘፈቀደ ስንገባ ሳይሆን በእውቀት ስንመራ ብቻ ነው። ኦኬ፣ ነጥብ 1 ዘር መምረጥ። የመጀመሪያው ትክክለኛው ሚስጥር ብዙ ሰው ዝም ብሎ ጫጩት ያስገባል። ነገር ግን የእርሶ ግብ እንቁላል ከሆነ ቦቫንስ ብራውን ለስጋም ለእንቁላልም ከሆነ ሳሶ ዝርያን መምረጥ አለበት። ዘር ካልተመረጠ መኖ ይበላሉ እንጂ ትርፍ አይሰጡ። የእውነት ነው የምላችሁ፣ በደንብ አይቻለሁ። ነጥብ 2 የመኖና የጤና አያያዝ። በዶሮ እርባታ ውስጥ 70%ቱ ወጫችሁ መኖ ነው። ስለዚህ መኖውን በብልሃት ካልያዛችሁ ትርፋም አትሆኑም። ትርፋችሁን ታባክናላችሁ። ትርፋችሁን ዝም ብሎ ይበላሉ። አዋጭ እንዲሆንላችሁ መኖን በራሳችሁ ማዘጋጀት ወይም ጥራት ካለው ቦታ መግዛት አለባችሁ። እንዲሁም ክትባት በየጊዜው መስጠት የግድ ነው። አንድ ዶሮ ታማ ሌሎቹን እንዳታጠቃ መጠንቀቅ የትርፋማነት ቁልፍ ነው። ነጥብ 3 አሁን ደግሞ ወደ 3ኛውና ትልቁ ሚስጥር እንምጣ። ብዙ ሰው ዶሮ አርብቶ ገበያ ላይ ሲደርስ ደንበኛ ይፈልጋል። ይህ ትክክል አይደለም። በጣም ትልቅ ስህተት ነው። አዋጭ እንዲሆንላችሁ ገና ጫጩት ስታስገቡ ደንበኞቻችሁን መለየት አለባችሁ። ሆቴሎች፣ ሱቆች ወይስ ግለሰቦች? ገበያውን አስቀድሞ ማጥናት ኪሳራን ያስቀራል። ዶሮ ገበያ ላይ ሳይሆን ገና ቤት ውስጥ ሆኖ መሸጥ አለበት። እንግዲህ ወዳጆቼ እነዚህ 3 ነጥቦች ከተገበራችሁ የዶሮ እርባታ ቢዝነስ ህይወታችሁን ሊቀይር የሚችል አዋጭ ስራ ነው። ይህ ቪዲዮ ከጠቀማችሁ ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳትረሱ። በቀጣይ ደግሞ በቀላሉ ኢንኩቤተር እንዴት ቤት ውስጥ እንዴት እንደሚሰራ በአጫጭር ቪዲዮዎች ከዚህ በፊት ለቅቄያለሁ። አሁን ደግሞ ሙሉውን ከመጀመሪያው እስከ መጨረሻ ሙሉውን አቀርብላችኋለሁ። እስከዛው ሰላም ቆዩ።